ማንቸስተር ዩናይትድ ከሩበን አሞሪም ጋር ስኬት ለማምጣት በጣም ረጅም ጊዜ ይጠይቃል። ጊዜ እየተሰጠው ነው። በተሰጠው ጊዜ ረጅም ጊዜ ተሰጥቶት አመታት ተሰጥቶት ይሳካለት አይሳካለት ጊዜ ነው የሚፈታው። ግን ጊዜ በመሰጠት አንዳንድ አሰልጣኞች ይሳካላቸዋል። ሩበን አሞሪምም ደግሞ ከሚሳካላቸው ጎን እንደሚሆን ወይ እንደማይሆን ጊዜ ነው የሚፈታው። በዚህ ውስጥ ግን ማንቸስተር ዩናይትድ ሪስክ እየወሰደ ነው። ኦነሮቹ ሪስክ እየወሰዱ ነው። ቀጣሪዎቹ ሪስክ እየወሰዱ ነው። ምክንያቱም ሩበን አሞሪም አሁን ከመጣ ጀምሮ እስከዛሬ ድረስ ያየነው ነገር ከሩበን አሞሪም ትምህርት ላይ ነው። ስለዚህ ማንቸስተር ዩናይትድ ከገባ ጀምሮ እሱ እየተማረ ነው ያለው። ስለ ፕሪሚየር ሊግ እየተማረ ነው ያለው። ስለ ማንቸስተር ዩናይትድ እየተማረ ነው። ስለ ተጫዋቾቹ እየተማረ ነው። ስለ ፎርሜሽኑ እየተማረ ነው ያለው። ኤክስፐርት ነበር ከመጣበት ቦታ። እዚህ ግን ኤክስፐርት አይደለም። እዚህ ሌላ ቦታ የሰራውን ዲግሪ ጨርሶ መጥቶ ወይ ማስተርሱን ወይ ደግሞ ፒኤችዲውን እየሰራ ነው ያለው። ትምህርት ላይ ነው ያለው። ሪሰርች ላይ እየሰራ ነው ያለው። ሪሰርች እያደረገ ነው። እዚህ ማሳየ ደግሞ በተለያዩ ጊዜዎች ውስጥ እምቢ ብሎ ኢንፎርሜሽን አልቀይርም ብሎ ተጫዋቾችን ደግሞ ኮንሲስተንትሊ ካሴሚሮ ለምሳሌ የሚቀይርበት ሰዓት በጣም ኮንሲስተንት ነበረ። ካሴሚሮ ሲወጣ በማይገባበት ጨዋታ ማንቸስተር ዩናይትድ እኩል ወይ ሽንፈቶችን በጣም ያስተናግድ ነበረ። ከዛ ካሴሚሮን ማቆየት ጀመረ። ከዛ አሁን ደግሞ ፎርሜሽን ደግሞ ሊቀይር ነው፣ ወደ መቀየር እየተጠጋጋ ነው እና የሆነ አንድ ጨዋታ ያሸንፋል፣ ከዛ አንድ ጨዋታ ያሸንፋል፣ አንድ ጨዋታ እኩል ይወጣል። እንደዚህ ነው ጉዞ የሚሆነው። በቃ ለረጅም ሳምንታት፣ ለረጅም ወራት፣ አመት፣ 2 አመት ወይ ከዛ በላይም የማንቸስተር ጉዞ የሚሆነው ይሄ ነው። ማንቸስተር ዩናይትድ ደፍሮ ወደፊት መምጣት አይችልም። በፕሪሚየር ሊጉ ከፊት መምራት አይችልም። 2ኛ መሆን አይችልም። 3ኛ መሆን አይችልም። 4ኛ መሆን አይችልም። 5፣ 6 መሆን አይችልም። ማንቸስተር ዩናይትድ እንደዚህ አይነት ቲም አይደለም። አሁን እውነታው ይሄ ነው። ይሄ ምክንያት ደግሞ አሰልጣኛችን ትምህርት ላይ ነው ያለው። ትምህርት ላይ ነው እሱ የሚናገረው። ይሄ ነው በቃ እያየ እምቢ ብሎ ነበር። አሁን ደግሞ ነገሮችን ቁጭ ብሎ እያሰበ ይገኛል። ይሄ ደግሞ ኦነሮቹ የሰጡት እድል ነው፣ ጊዜ የሰጡት ማለት ነው። ስለዚህ በዚህ ጊዜው ደግሞ ሪስክ እየተወሰደ ነው። ሪስኩ ደግሞ ይጠቅመ ይሆን አይጠቅም ጊዜ ነው የሚፈታው። ስለዚህ ኪሳራ ሊመጣ ይችላል፣ ስኬት ሊመጣ ይችላል። ግን አንድ እውነት ደግሞ ሰውየው ትምህርት ላይ ነው ያለው። ትምህርት እየተማረ ነው። ማንቸስተር ዩናይትድ ላይ ትምህርት እየተማረ ነው። አሁን ለምሳሌ ባርሴሎና ማድሪድን ብናይ አሰልጣኝ አይታገሱም። ቸልሲም ደግሞ አብራሞቪች ባለበት ሰዓት አይታገሱም። ይሄ ነው ስታንዳርዳችን ይላሉ። በዚህ ስታንዳርድ ልክ 6 ወር ወይ አመት እንሰጣለን፣ 1 ሲዝን እንሰጣለን። በሲዝኑ መሀል ላይ ልትወጣ ትችላለህ። ግን ይሄንን ሰት ያደረግነውን ስታንዳርድ ሚት ማድረግ አለብህ። ይህ ሰት የተደረገ ስታንዳርድ ነው ብለው ነው አሰልጣኞችን የሚቀጥሩት። ማንቸስተር ዩናይትድ የለውም ስታንዳርድ በዚህ ሰዓት። ምክንያቱም ስታንዳርድ ቢኖረው ኖሮ ሩበን አሞሪምን እስከዛሬ ድረስ አይታገሱትም ነበረ። ግን ስታንዳርዱ በሩበን አሞሪም ልክ እንዲንቀሳቀስ ፈቅደውለታል። ስለዚህ ማንቸስተር ዩናይትድ ሲወርድ ይውረድ፣ ሲወጣ ይውጣ፣ የሆነ ጊዜ እንሰጠዋለን። ማንቸስተር ዩናይትድ በዚህ መሀል ምንም ይሁን ምንም በቃ በጊዜ እናምናለን፣ ጊዜው ይፈርዳል ብለው ረጅም ጊዜ ሰጥተውታል። ስለዚህ ስታንዳርድ የሌለው ህይወትን ማንቸስተር ዩናይትድ አሁን እያሳለፈ ነው። እዚህ ባርሳ ቢሆን አሰልጣኝ ይቀየራል፣ ማድሪድ ቢሆን አሰልጣኝ ይቀየራል፣ ሙኒክም ይቀይራሉ እና ይቀይራሉ በቃ። ምክንያቱም አሰልጣኝ ሲያመጡ ከአሰልጣኙ ብዙ ነገር ነው የሚጠብቁት። ኩዊክ የሆነ ቼንጅ ይፈልጋሉ። በደንብ የሰረጸ ስራ እየሰራ እንደሆነ አሰልጣኙ በጣም ቼክ ያደርጉታል። አሰልጣኙ
በደንብ ተጫዋቾችን ማኔጅ እያደረገ እንደሆነ ውጤቶችን እያመጣ እንደሆነ ጠንካራ ቲም እየሰራ እንደሆነ በደንብ ያልተወዛገበ የማይንቦጃቦጅ ቲም እየሰራ እንደሆነ እለት ነው ቼክ የሚያደርጉት። እለት ነው ፕሬዠር የሚያደርጉበት። በጭንቀት ነው የሚሰራው እና በደንብ ቆፍጠን ብሎ ተጫዋቾቹን ማኔጅ እያደረገ አይደንቲቲ እየሰጣቸው ጠንካራ ተከላካይ፣ ጠንካራ መሀል፣ ጠንካራ አጥቂ እንደገና ደግሞ የተዋሃደ ኬሚስትሪ እየሰጣቸው ሀሳብ እየሰጣቸው ፊሎሶፊ የሚሰራ ፊሎሶፊ የሚንቀሳቀስ ፊሎሶፊ ማንም የማይደፍረው ፊሎሶፊ እየገነባ ካልሆነ እየቀጠለ ካልሆነ ባርሳ ማድሪድም አይታገሱ። ማንቸስተር ዩናይትድ ግን ይሄን ስታንዳርድ ለሩበን አሞሪም ስለሰጠው አሁን ደግሞ ያለንበት እውነታው ደግሞ ማንቸስተር ዩናይትድ፣ ኤቨርተን፣ ዌስትሃም፣ አስቶን ቪላውን አሪፍ ቲም ነው። እንዲያውም እነዚህን የመሳሰሉት እነ ኖቲንግሃም ፎረስት የመሳሰሉት ቶትናም የመሳሰለ አይነት ሆኗል ማንቸስተር ዩናይትድ እና ይሄ ነው እውነታው ይሄ ነው። በቃ አሰልጣኛችን ትምህርት ላይ ያለ ስለሆነ ውጤት ይቆያል። ግን አንድ ጨዋታ አሸንፈን 2 እኩል ወጥተን 1 ተሸንፈን እንቀጥላለን። ያ ልጅ ደግሞ ጸጉሩን አይቆረጥም በቅርቡ። እሱ ቲክቶክ ላይ ታዋቂ ሆነበት ብር ይስራበት። ግን የምር መቆረጥ አስበው ከሆነ ይርሳው። ደግሞ ከተቆረጠ ደግሞ ያው እይታው ይቀንስበታልና እንደዚህ አይነት ለገንዘብ ከሆነ ብልጥነት ነው። ግን እንዲሁ የእውነት ደግሞ አልቆረጥም ብሎ ከሆነ ደግሞ ሞኝነት ነው። ያው እና ማንቸስተር ዩናይትድ ይሄ ነው ያለበት እውነታ።